በብዛት አንድ ሰው ህመሙ የጠና ከሆነና ኮማ የመግባት ደረጃ ላይ ከደረሰ ለሞት ተቃርቧል ይባላል። ከሰርቢያ የተሰማው ዜና ደግሞ ይህን ያፋረሰ ነው። ለ7 ዓመታት ያህል በኮማ ውስጥ የቆየ ሴት መንቃቷና ከዓመታት ከተለየቻት ልጇ ጋር መገናኘቷ። ዳንጄላ ኮቫሴቪክ በ2009 ነበር ራሷን ሙሉ ለሙሉ በመሳት በኮማ ውስጥ የቆየችው። ይህም የሆነው ልጇን ከወለደች በኋላ ባጋጠማት ህመም። ሆኖም ግን እሷም ከ7 ዓመታት በኋላ ስትነቃ የ7 ዓመት ልጇን አድጋ ባይኗ ተመልክታታለች። ኮቫሴቪች የሚከታተሏት ዶክተሮችን ሁሉ እጅግ ያስደነገጠች ሲሆን ለዚህ ምክንያቱ ደግሞ ማንም ሰው ይህን ያህል በኮማ ቆይቶ መንቃት ይችላል ብለው ስላላሰቡ ነው። ተአምር ነውና የቤተሰቡ የቅርብ ሰዎች እንደሚሉት ሜሪጃ የ7 ዓመቷ ህፃን ማለት ነው ሁልጊዜ ያለ መሰልቸት ከእናቷ ጎን እንዳልተለየችና ከፍተኛ የሆነ እንክብካቤ ስታደርግ መቆየቷን ገልጸዋል። የኮቫሴቪች አባት ልጃቸውን በተመለከተ አሁን ልጄ ከበፊቱ በተቻለ ሁኔታ ትገኛለች፣ ክብደቷ እየተሻሻለ ሲሆን የፈገግታና የመናደድ ምልክቶችን በሚገባ በፊቷ ላይ ተገልጻለች ሲሉ በህይወት የመኖር ተስፋዋ ለምልሟል ብለዋል። አሁን ባለው ሁኔታ ኮቫሴቪች የበለጠ እንድታገግም በጀርመን ፕፎርዚየም ሆስፒታል ህክምናዋን እየተከታተለች ቢሆንም ቤተሰቦቿ 50,000 ዩሮ ለህክምና ወጪ ይጠብቃቸዋል። ቤተሰቦቿም ሆኑ የቅርብ ሰዎች ወጪውን ለመሸፈን ከፍተኛ የሆነ ርብርብ እያደረጉ ቢሆንም እስካሁን መሰብሰብ የተቻለው ግን 10,000 ዩሮ ብቻ መሆኑ ታውቋል።